ቆይ በሊፍት እየመጣችሁ ሊፍት ውስጥ ቆማችሁ በገመድ ተይዟል። ድንገት ገመዱ ብጥስ ሲል ሊፍቱ ቀጥሎ ወርታችሁ ወርዳል አይደል? በዛን ሰዓት ላይ ከላይ የያዛችሁ ነገር አለ? ሊፍቱን የያዘው ነገር አለ? የለም። ለሊፍቱ ምላሽ የሚልለት ፎርስ አለ ከታች? የለም። ስለዚህ አፓረንት ዌይቱ ስንት ነው? ዜሮ። አፓረንት ዌይትለስነስ ላይ ነው አይደል? አፓረንት ዌይትለስነስን በሚገባ ፊልም እናደርግበት ቦታ ምድር ላይ ኤሌቬተር ውስጥ ነው እንስራው። ሳሜሽን ኦፍ ፎርስ አት ዋይ። አንተ ድንቅ ነው እኮ ማስ ታይምስ አክሰለሬሽን። ወደ ታች ቢሄድ ማለት ማበልጧል? ኤምጂ በልጧል። ስለዚህ ከበለጠው ላይ ያነሰውና ኤምጂ ሲቀነስ ማ is equal to mass times the acceleration due to gravity። በኤ ቦታ ማን ንክተት? እሺ ተመልከት። ቲን ወደዛ ወሰድ፣ ኤምጂን ወደዚህ አምጣ እስኪ። ኤምጂ እቺ ወደዚህ ሲመጣ ሲቀነስ ኤምጂ is equal to እቺ ወደዛ ብትሄድ ቲ ስንት መጣለች? ሄይ ተመልከት። ኪው ዜሮ ነው ማለት ገመዱ ተበጥሷል። ገመዱ የለም። ቢኮዝ ገመዱ ካለ የሆነ ፎርስ ይዟል። ግን ተበጥሷል ማለት ገመዱ ምንም አይነት ፎርስ የለውም። ቴንሽኑ ዜሮ ነው። ቴንሽኑ ተበጥሷል ማለትና ገመዱ የለም ማለት ይሄ ቦዲ ምን አይነት ሞሽን ነው የሚያካሄደው? ፍሪ ፎል ነው። ገመዱ የለም፣ ፍሪ ፎል ነው የሚያካሄደው። ፍሪ ፎል ነው የሚያካሄደው ማለት ፊል የሚያደርገው ዌይት ስንት ነው? አፓረንት ዌይቱ ዜሮ። ከታች ኮንታክት ፎርስ የለም፣ ከላይም የያዘው ገመድ የለም። ስለዚህ አፓረንት ዌይቱ ስንት ነው? ዜሮ። ምን በባል ይታወቃል? አፓረንት ዌይትለስነስ